ሰላም የዩቲዩብ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ከተወሰነ ጊዜ ብሬክ በኋላ ደግሞ በሌላ ቪዲዮ ተመልሻለሁ። በዛሬ ቪዲዮ እንግዲህ የ2026 የመጀመሪያ ቪዲዮ ነው። ቤታችንን ስናጸዳ ወይ ደግሞ ኦርጋናይዝ ማድረግ ከመጀመራችን በፊት ልንጥላቸው የሚገቡ እቃዎች ብዬ ያሰብኳቸውን 10 ነገሮች ከእናንተ ጋር ሼር አረጋለሁ። እንደምትጠቀሙበት ሀሳብ እንደምታገኙበት ተስፋ አረጋለሁ። አብራችን ቆዩ። ከነዚህ ሊስቶች ውስጥ የመጀመሪያው ማች የማያደርግ ካልሶች፣ ስፔሻሊ ልጆች ካሏችሁ ምለው ይገባቸዋል። በጣም ብዙ ካልስ እንገዛለን እና ደግሞ ማቺንግ ካልስ ማግኘት በጣም ከባድ ነው። በተለይ ካጠብን በኋላ ቀኑ ሙሉ ማቺንግ ሳክስ ስንፈልግ ብንውልም ግጣም ያለው ሳክስ ማግኘት በጣም ከባድ ነው እና እነዛ ነገሮች እንግዲህ ቤታችንን ወይ የልጆችን ክሎዜት ከማጣበብ ውጪ ልጆችም አይጠቀሙባቸውም። ዶኔት ማድረግ የማንችላቸው ነገሮች ናቸው። ስለዚህ እነሱ መጀመሪያ ትራሽ መደረግ ያለበት ሰብስበን ትራሽ ማስገባት ያለብን ነገሮች የልጆቻችን አማች ሳክስ። እኛም ሌላው አማራጭ ደግሞ ሆኖ ያገኘሁት በጣም የተለያየ ከለር ሳክስ ከመግዛት ጥቁር ሳክስ ወይ ደግሞ ነጭ ካልስ በመግዛት ማቺንግ ላለመፈለግ ጊዜያችንንም ሴቭ ያደርጋል እና እሱ እንደ አንድ መፍትሄ ሆኖ አግኝቼዋለሁ። ሁለተኛው ቤታችንን የሚያቆሽሹ እቃዎች መጣል ያለብን ደግሞ ወረቀቶች ናቸው። በተለያየ ምክንያት ወደ ቤታችን ወረቀት ይመጣሉ። ልጆች በየቀኑ ትምህርት ይዘው ይመጣሉ። ከትምህርት የሚመጣ አድቨርታይዝመንት አለ፣ በሜል የሚላክ አድቨርታይዝመንት አለ። በኢዝሊ በጣም አኩሙሌት አድርጎ ቤታችንን በጣም የማቆሸሽ አቅሙ ከፍተኛ ነው። ሶስተኛው ደግሞ እንግዲህ ሬስትሮማችን ውስጥ ወይ ደግሞ እንደዚህ ኮስሞቲክስ የምንጠቀምበት ነገሮች ኤክስፓየር ያደረጉ በጣም ለረጅም ጊዜ ዩዝ ማናረጋቸው ወይ ደግሞ ይጠቅመናል ብለን ጥሩ ነው ለኔ ብለን ገዝተን ሳንጠቀምባቸው ጊዜያቸው ያለፈ ግን ቦታ ይዘው የተቀመጡ ብዙ ነገሮች ይኖራሉ እና ሬስትሮማችንም ውስጥ ወይ ደግሞ የምናስቀምጥበት ድሮወር ውስጥ ከፍተን ቀኑንና ጊዜውን ቼክ አድርገን የማንጠቀምባቸው ከሆኑ ይህን ቀኑን ባያልፍ ቦታ ይዘው ከማጨናነቅ ውጭ ምንም ያልመጡት ነገር ስለሌለ እነሱንም በመጣል ስፔስ እንዲኖረን ራሳችንን ብሪዝ ማድረግ እንድንችል እሱንም ማድረግ በጣም አሪፍ ነው እላለሁ። በአራተኛ ደረጃ ደግሞ እንግዲህ የመድኃኒቶች ናቸው። በጣም ብዙ ጊዜ ፍሉ ሲዝን ሲመጣ ኦር ደግሞ ልጆች ሲታመሙብን ወይ እኛም ራሳችን በራሳችን ዙሪያ አንዳንድ ኦቨር ዘ ካውንተር ሜዲኬሽን እንገዛና የሆነ ቦታ ይዘው ይቀመጣሉ፣ ግን ወይ ኤክስፓየር አድርገዋል ወይ ደግሞ ዩዝ አናረጋቸውም። ስፔሻሊ ጊዜያቸው ያለፈ ቦታ የያዙ ወይ ደግሞ ምንም ዩዝ ማናረጋቸው መድኃኒቶችን ከምናስቀምጥበት ቦታ ቼክ በማድረግ እነዛንም መጣል ያስፈልጋል። በአምስተኛ ደረጃ ደግሞ ያው ፍሪጃችን ውስጥ የምናስቀምጣቸው ወይ ደግሞ በተለያየ ጊዜ የምንገዛቸው እቃዎች እቃው ውስጥ ያለው የምንጠቀምበት ነገር ሲያልቅ እቃውን ወይ ኮንቴነሩን ሴቭ እናደርጋለን እና እነሱ እንግዲህ ስፔሻሊ እዚህ አሜሪካን ሀገር በጣም ብዙ አይነት ኮንቴነር መግዛት እንኳን ብንፈልግ ገበያ ላይ ይኖራል። ለመልኩም ወይ ደግሞ ለዛ ለምንፈልገው እቃ የምናስቀምጥበት ጥሩ የሆነ ገጽታ የሚሰጥ እቃዎች ማለት ነው የሚያስፈልጉን ከሆነ። ከዛ ውጭ ግን ኦልሬዲ እቃ ለምሳሌ በዮገርት እቃ ውስጥ በርበሬ ብናስቀምጥ ለመልኩም አያምርም፣ እንደገና ደግሞ እቃውም ኮንፊውዚንግ ነው፣ ስፔሻሊ ፍሪጅ ውስጥም ሲሆን ማለት ነው። ስለዚህ እነዛን እቃዎች በሙሉ ሰብስበን ትራሽ፣ ምንም የማያስፈልጉ ነገሮች ናቸው። ልክ እቃው ሲያልቅ አብረን ትራሽ ማድረግ መልመድ ይኖርብናል እላለሁ። በስድስተኛ ደረጃ ደግሞ ኪችናችን ውስጥ ያሉ እቃ ለምሳሌ ድስት ሊሆን ይችላል። በጣም ለረጅም ዓመት ተጠቅመንበት ውስጡ ተፈቅፍቆ ይሄ አነሰሰሪ የሆነ ዩዝ ማናረጋቸው ግን ኪችናችን ቦታ የያዙ የኪችን አፕላያንስ ዩዝ ማናረጋቸው ለ2 ዓመት ለ3 ዓመት ዩዝ ማናረጋቸው ግን የኪችናችን ውስጥ እቃ ይዞ የተቀመጡትን ነገሮች በሙሉ በቃ ፈልገን መጣል። ልክ ማጽዳት ራሱ ወይ ኦርጋናይዝ ማድረግ ከመጀመራችን በፊት እነዚህ እቃዎችን በሙሉ አውጥተን በመጣል ከዛ ከጀመርን ማጽዳቱም ኦርጋናይዝ ማድረጉም በጣም በጣም ቀላል ይሆናል። ሳናስበው ዝም ብለን በመተው ስለማንጥል እቃ የመጣል ልማድ ስለሌለን ብቻ ኪችናችን በጣም ክራውድድ ይሆናል። እኔ ራሱ በጣም ብዙ ትሩ ታይም የተማርኩት ነገር ነው።
እና እሱን ኤክሰርሳይዝ ማድረግ አንዴ ከጣላችሁት በኋላ ደግሞ የሚሰማው ፍሪደም የሚሰማው ስፔስ ዊ ካን ብሪዝ በጣም ብዙ መተንፈስ ራሱ እንችላለን። አንዳንዶቻችን በአፓርትመንት ቤታችንም ቢሆን በጣም ጠባብ ሊሆን ይችላል። ሰፊ ቤት ራሱ ቢኖረን ፕሮፐርሊ ቦታውን ለመጠቀም እንደዚህ አይነት እቃዎችን ቶሎ ቶሎ በመጣል ማጽዳት በምንጀምርበት ታይም ሁሌ እያነሳን እነዚህ ነገሮች በመጣል በቃ ቀለል ብሎን መኖር እንድንችል ያስፈልጋል እላለሁ። በሰባተኛ ደረጃ ደግሞ እንግዲህ ያው ውጭ የምንሞላበት ቱቦ በተለይ ልጆች ካለን ይዘናቸው ውጭ በምንበላበት ጊዜ የቱጎ እቃዎች አሉ እንደዚህ ካቻፕ ኦር ሳሶች ኦር ደግሞ ዩቴንስል ይሄ መበያ ሹካ ምናምን አንድ ላይ ኦር ናፕኪንስ ብቻ ከውጭ ስንመጣ ኤክስትራ የሚሰጠን በባግ ይዘ ነው የምንመጣው ነገር ወይ ደግሞ ሆቴል ስንሄድም ሊሆን ይችላል። ሆቴል ያሉ ሻምፖዎች ኦር በቃ ቤታችን ከመጣ በኋላ ሜቢ ፎር ይርስ የሆነ ቦታ ተቀምጦ ዩዝ አናደርገውም፣ ግን ያስፈልገናል ብለን አስበን ይዘን እንመጣለን። አንዳንዴ ነው ፕሌን ውስጥ ራሱ ያሉ እቃዎችን አይ ፋይንድ ማይሰልፍ ይዤ መጥቼ ቤት ውስጥ ማለት ነው። እና እነዚህ አይነት ልማዶቻችንን በበቃ ኢንቴንሽናል በመሆን ፍሪጃችን ውስጥም ራሱ አለማስገባት። ኤክስፓየር ዴትም የላቸውም፣ ምን ያህል እንደተቀመጡም አይታወቅም። ፍሪጃችሁን ከፍታችሁ እንደዚህ አይነት የካቻፕ ምናምን ከውጭ ከፋስት ፉድ ቦታ ምናምን ይዘናቸው የሰበሰብናቸውን እቃዎች በሙሉ ቤታችን ውስጥ መቀመጥ የለባቸውም ባይነኝ። ዲዘርቭ አያደርግም፣ ቦታውም ዲዘርቭ አያደርግም፣ እኛም ደግሞ ዩዝ ስለማናደርጋቸው ዝም ብሎ ክለተር መሰብሰብ ነው የሚሆነው። ስምንተኛ ደግሞ እዚሁ ኪችን ውስጥ ሳንወጣ ፍሪዘራችን ውስጥ ብዙ ጊዜ ፍሪዘር ለረጅም ጊዜ የምናስቀምጥበት እቃ የምናስቀምጥበት ቦታ ስለሆነ በጣም እቃ የመረሳት እንትኑ አጋጣሚው በጣም ሰፊ ነው። ስለዚህ ፍሪዘራችንንም ከፍተን ፍሪዘራችን ውስጥ ጊዜያቸው ያለፉ ምግቦች ሊሆን ይችላል ወይ ደግሞ ከረጅም ጊዜ ዓመት 2 ዓመት ያስቀመጥናቸው ቁሌት ኤኒቲንግ ዳት ዩዝ የማናደርገውን ነገር በማውጣት ፍሪጃችንንም ቦታ እንዲኖረው ኢዚሊ እቃዎችን ማውጣትና ማስገባት እንድንችል በጣም ኤፌክቲቭ ይሆናል። እና አነሰሰሪ ከሆነ መጣል ነው እና ላይክ ራሳችንን እለት እለት የመጣል ወይ ደግሞ እቃን ከቤታችን ማንፈልገውን ማያስፈልገንን እና እኛን ሰርቭ የማያደርገንን እቃ በሙሉ መጣል አይ ቲንክ ዴይሊ ልንለማመደው የሚገባ ነገር ነው ብዬ አስባለሁ። ምክንያቱም በጣም ነው ህይወታችሁን የሚያቀለው። ፍሪዘር በቃ አንዱን ስታስገቡ ከኢትዮጵያ የሚመጣ ነገር ይኖራል። እሱን ስናስገባ ፍሪዘሩ ይሞላና ኢቨን ፋንክሽናል የሆነ ፍሪጅ አይኖረንም። እቃ ማውጣት ስንፈልግ ወይ ወድቅብናል፣ ብቻ ሙልት ብሎ ምንም ጥቅም የሌለው ነገር እና በእንደዚህ አይነት ሁኔታ ደግሞ ከመኖር ያኛውን የማያስፈልገውን ነገር ሪሊ እኛን ሰርቭ የማያደርገንን ነገር ከቤታችን በማስወጣት ቀለል ማድረግ ላይፋችንን አስፈላጊ ነው። እንግዲህ በ9ኛ ደረጃ የልጆች ቶይስ ናቸው። እነሱ እንግዲህ ብዙ ጊዜ በጣም ልጆች በቶይ የሚጫወቱ ከሆነ ቶዮቹ ያረጁ ቶዮች ምንም የማይጠቅሙ ወይ ደግሞ ልጆቹ አድገው ቤት ውስጥ ምንም ጥቅም የሌላቸው ቶዮችን ሰብስበን ለዶኔሽን የሚያስፈልጉና ደህና የሆኑትን ዶኔት በማድረግ ግን ያረጁና ፋንክሽናል ያልሆኑትን ግን እያወጣን መጣል። አንዳንዴ አታችመንት ይኖራል አይ አንደርስታንድ፣ ግን ወርዝ አያደርግም። ለቤቱ ያን ያህል ዕቃ ሰብስበን ልጆቹ አይጠቀሙበትም ወይ አንድ ፒስ ወይ ደግሞ የሚወዷቸው የነበሩ 2 ፒስ ራሱ ሴቭ ካደረግን በጣም ይናፍ ነው። ከዛ ውጭ ያለው ግን እንዳልኳችሁ ዩዘብል ከሆነ ዶኔት ማድረግ እንችላለን። ኢትዮጵያ መላክ እንችላለን። ግን ኦልሬዲ ፋንክሽናል ያልሆኑ በጣም ያረጁትን ነገሮች ግን አውጥተን በመጣል ስፔሳችንን ቶሎ ቶሎ ሪፍሬሽ ማድረግ ያስፈልጋል። እንግዲህ በ10ኛ እና በመጨረሻ ደረጃ ያው በልጆች ዙሪያ ያለ ነው። ይሄም የልጆች ልብስ ጫማ ላይት ላይ የተለበሱ ልብሶችን ከዚህ በፊት ሌላ ቪዲዮ ሰርቻለሁ። ዶኔት የማድረግ ልማድ ሊኖረን ይገባል። ስፔሻሊ ልጆች ያው ቶሎ ቶሎ ስለሚያድጉ እቃቸውን ኦን ደ ሳይድ በዶኔሽን ቢን አድርገን ቶሎ ቶሎ ክሎዜታቸውን ቼክ እያደረግን የማያስፈልገውን ዶኔት ማድረግ፣ ኢትዮጵያ የምንልከውን ኢትዮጵያ መላክ፣ ከዛ ደግሞ የሚጠቀሙበትን ከረንትሊ የሚጠቀሙበትን ፊው ልብሶች ማድረግ በጣም ህይወትን ያቀላል። ግን ደግሞ ኦልሬዲ በጣም ዩዝ ያደረጉትና የቆሸሸ በጣም ያረጀ ከሆነ ግን እነሱንም መርጠን መጣል ያስፈልጋል። ጫማቸውንም ልብሳቸውንም ዝም ብሎ ቤት ውስጥ ሊጠቀሙበት ይችላል ወይ ደግሞ ለሞልወያ ወይ ለሆነ ነገር ብቻ
እንዲህ አይነት ሪዝን እየሰጠን እቃዎችን ቤታችን ውስጥ ሞር እንዲቆዩ ማድረግ ሞር ለኛ አንግዛይቲ እና ስትረስ ነው የሚሰጠን እና ሁል ጊዜ የምለው ቤታችንን ከማጽዳታችን ኦርጋናይዝ ማድረግ ከመጀመራችን በፊት የትራሽ እቃ ይዘን ቤታችን ውስጥ እንደዚህ የማያስፈልጉ እቃዎችን አሁን የጠቀስኳቸው ከዛም ደግሞ እናንተ ተጨማሪ ካላችሁ ካመንት ሴክሽኑ ላይም ካረጋችሁልኝ በጣም ደስ ይለኛል። ያው ሐሳብ መለዋወጥ ስለሆነ የዞርን ቤታችን ውስጥ ያሉ እነዚህ አይነት ቦታዎችን ማጽዳትና ማንፈልገውን የማያስፈልገንን ሰርቭ የማያደርገንን እቃ በሙሉ በመጣል ከዛ መጀመር በጣም አስፈላጊ ነገር ነው። ኢዝሊ ቤታችሁን ለማጽዳት ታይማችሁንም ኢነርጂያችሁንም በጣም ሴቭ የሚያደርግ ነገር ነው እና እንግዲህ የጠቀስኳቸው እነዚህ 10 ነገሮች አይዲያ እንደሚሰጣችሁ ተስፋ አደርጋለሁ። እናንተም ደግሞ መጣል አለበት አያስፈልግም ትራሽ ዲዘርቭስ ቱ ቢ እንደ ትራሽ ብላችሁ የምታስቡትን ነገር ሼር አድርጉልኝ። እንግዲህ ይሄን ቪዲዮ ካያችሁ በኋላ የትራሽ ባጋችሁን ይዛችሁ ቤታችሁ ዞር እንደምትሉ ተስፋ አደርጋለሁ። እንደጠቀማችሁ ተስፋ አደርጋለሁ። ከወደዳችሁት ከተጠቀማችሁበት ደግሞ ለሌሎች ሼር በማድረግ ቪዲዮውን ሃይፕ በማድረግ ብዙዎች ጋር እንዲደርስ እንድተባበሩኝ ጠይቃለሁ። ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ በማድረግ የዝኒቲዩብ ፋሚሊ እንድትሆኑ ጥሬን አቀርባለሁ። በሚቀጥለው ተመሳሳይ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ሳምንት።